ዳንኤል በአንበሳ ጉድጓድ ውስጥ። በጥንታዊ ባቢሎን ምድር ላይ ስሙ ዳንኤል የተባለ በጠቢብነቱና እግዚአብሔር አምላኩ ላይ ባለው ጽኑ እምነት የታወቀ አንድ ሰው ነበር። ይህ ጠቢብ ሰው ዳንኤል በቀን 3 ጊዜ በየቀኑ መስኮቱን እየከፈተ በእግሮቹ ተንበርክኮ ወደ ፈጣሪው ይጸልይ ነበር። ዳንኤል በባቢሎን ከተማ ውስጥ ንጉስ ዳሪዮስ ከሾማቸው 120 መሳፍንት ላይ የተሾመ ከ3ቱ አለቆች ውስጥ አንዱ ነበር። ታዲያ ዳንኤል ስራው ላይ እጅግ ጎበዝ ነበር። ንጉሱም ይሄን ተመልክቶ በመላ ግዛቱ ላይ ሊሾመው ፈለገ። ነገር ግን በዚህ ነገር ሁሉም ሰው ደስተኛ አልነበረም። አንዳንድ አለቆች ዳንኤል ላይ ቀንተውበት ነበር። ለፈጣሪው ታማኝ መሆኑንና በቀን 3 ጊዜ እንደሚጸልይ ጠንቅቀው ያውቁ ነበር። ስለዚህ በድብቅ ሆነው ተንኮልን አቀዱ። ወደ ንጉሱ ዳሪዮስ ሄደው አንድ ሕግ እንዲያወጣ አሳመኑት። ሕጉም ንጉስ ሆይ ከአንተ በቀር ማንም እስከ 30 ቀን ድረስ ልመናን ከአምላክ ወይም ከሰው ቢለምን በአንበሶች ጉድጓድ ውስጥ ይጣል የሚል ነበር። እኚህ ሰዎች ታዲያ ዳንኤል መቼም መከተል የማይችለው አንድና አንድ ሕግ መሆኑን ጠንቅቀው ያውቃሉ። እናም ዳንኤል ድንጋጌውን ቢሰማም እንኳን የዘውትር ተግባሩን አልቀየረም። የቤቱን መስኮቶች ይከፍትና በጉልበቱ ተንበርክኮ እንደ ሁልጊዜው በተመስጦ ይጸልይ ነበር። ታዲያ እኚህ የንጉሱ ሽማምንቶች ይህን ጊዜ አድፍጠው ይጠብቁ ነበርና ዳንኤልን ወደ ንጉስ ፊት ይዘውት ቀረቡ። ንጉስ ዳሪዮስም ተጨነቀ። በእነዚህ ክፉ ሐሳብ ባላቸው ሰዎች መሸወዱም ታወቀው። ነገር ግን ሕጉ ሊሻር አይችልምና ንጉስ ዳሪዮስ እየከፋውን ቢሆን ዳንኤልን ወደ አንበሶች ጉድጓድ እንዲጣል አዘዘ። ንጉሱ ዳንኤልን አምላኩ እንደሚያድነው ተስፋ በማድረግ ሕጉን አስተላለፈ። ምድርም በጨለማ ስትዋጥ ዳንኤል ወደ አንበሶች ጉድጓድ ተጣለ። አንበሶቹም በኃይለኝነትና በቁጠኝነት እያገሱ ወደ ዳንኤል እየተራመዱ መጡ። ነገር ግን ዳንኤል በመካከላቸው ሲቆም ሰላምና ጸጥታ ሰፈነ። አንበሶቹም በተረጋጋ ድምጽ ያወራቸው ጀመር። ድምጹም ልክ በወደብ ላይ እንዳለ መብራት ጽኑ ነበረ። በሚያስገርም ሁኔታ አንበሶቹ ዳንኤልን አልጎዱትም ነበር። እላዩ ላይም ተኙበት። የኃይለኝነታቸውና ቁጠኝነታቸው ወደ ፍጹም ሰላም ተለውጧል። ሙሉ ሌሊቱን ንጉሱ ዳሪዮስ እንቅልፍን አጥቶ በቤተ መንግስቱ በጭንቀት ሲቆራጠጥ ነው ያደረው። ልክ ፀሐይ ብርሃኗን ስትረጭ በፍጥነት ወደ አንበሶች ጉድጓድ አመራ። በጭንቀትም ሆኖ ዳንኤልን ተጣራ። ዳንኤልም በተረጋጋ ድምጽ ከአንበሶች ጉድጓድ ውስጥ ሆኖ እንዲህ አለው፣ ንጉስ ሆይ አምላኬ እግዚአብሔር መልአኩን ላከልኝና አንበሶቹ ምንም አላደረጉኝም። ይህም በመስማቱ የፈነጠዘው ንጉሱ ዳንኤልን ከአንበሳው ጉድጓድ እንዲያወጡ ታዘዘ። ዳንኤል ላይም አንዲት ጭረት እንኳን አልተገኘችበትም፣ እምነቱ ጠብቆታልና። እናም በምላሹ ንጉሱ ዳንኤል ላይ ያሴሩበትን እነዚያን ሰዎች ወደ አንበሳ ጉድጓድ እንዲጣሉ አዘዘ። በዚህ ጊዜ ግን አንበሶቹ አንዳች እንኳን አላቅማሙም። እናም እነዚህ ተንኮለኛ ሰዎች በፍጥነት ነው መጨረሻቸው ላይ ያደረሷቸው። ንጉሱ ዳሪዮስም አዲስ ድንጋጌ እንደነገገ በመላ ግዛቱ ላይም ሕጉ ጸደቀ። ድንጋጌውም በባቢሎን ያሉ ሰዎች የዳንኤልን አምላክ እንዲያከብሩ የሚል ነበር። ዳንኤል በፈጣሪው ላይ ባለው ትልቅ እምነት ከአንበሶች ለመዳን ቻለ። የዳንኤል ታሪክ የሚያስተምረን ነገሮች ከባድ በሆኑ ወቅት እምነታችን በፈጣሪያችን በእግዚአብሔር መጽናት እንዳለበት ነው። እናም እንዴት ጽኑ እምነት ከአስጨናቂ ሁኔታዎች እንደሚያድን ነው። ወስብሐት ለእግዚአብሔር።